የሁለቱ ሴቶች ግብግብ ያስጨነቀው አቶ እስክንድር የእህቱና እንዲሁም የባለቤቱ የወይዘሮ መነንና የአጸደ የሁለቱ ግብግብ ምንድን ነው ሲል ለልጁ ቢጠይቀውም ልጁ ደግሞ ምንም ነገር እንደሌለና እሱም ግልጽ እንዳልሆነለት ለአባቱ ተናግሯል። ሀብል ለራስሽ ጥቅም ስትይ ነው ወደዚህ ቤት እያመጣሽኝ፣ እኔ ያደሳሳ ጎዮሽ ቤት ይሻለኝ ነበር ብላ ለእናቷ ለወይዘሮ መነነ ስትናገርም አርፈሽ ብትቀመጪ ይሻላል፣ አንድ ነገር ይበላሽና ህይወትሽን ነው የማጠፋው ብላ ተናገረች። የቤት ሰራተኛ መስላ የገባችው ደግሞ የአቶ እስክንድር እህት ወይዘሮ ጸደይ የምታውቃት ናትና እያመጣቻት፣ ያ ደግሞ ግልጽ እንደሆነ ለእዝራ ተነግሮታል። ታዲያ እንደ ድፎ ዳቦ ከላይና ከታች አንገበገባችሁኝ ያለው እዝራም በጣም ተጨንቋል። እኔ ፍች እፈልጋለሁ አለችው ሀብል። ያ ነገር ደግሞ ያንን ነገር ካሰብሽ ከመጀመሪያው ለምን ጋብቻ ፈጸምሽ በማለትም ተናግሯል። ልጅቷ በአቶ ወይንም በአባቱ በእዝራ አባት በአቶ እስክንድር በጣም የተወደደች እና የተከበረች ለልጁ ሚስት እየመረጣት ናት ሀብል። ታዲያ ሀብል ደግሞ እናቷ ጥቅም ፈልጋ እንዳመጣቻት ስላወቀች በዛ በጣም ተናዳ የእናቷን ክፋት ደግሞ ከጸዳለ ጋር ያላትን ነገር ስለአየች በጣም ተናዳለች። ያለችበት ሁኔታ እየሰራች ያለችው ትክክልም እንዳልሆነ ስላወቀች ያንን ነገር ደግሞ እውነቱን ለአቶ እስክንድር መናገር ፈልጋለች። እንደዛ ካደረገች ሁሉም ነገር ይበላሽና እንሟከራለን ስትል ለሀብል ለልጇ ነግራታለች። ሰላም ጤና ይስጥልኝ ወደ የተከበራችሁ የቻናሌ ተከታታዮች ቤተሰብ በሙሉ በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ቤተሰብ ለቻናሉ አዲስ የሆናችሁ ቤተሰብ የሆናችሁ እንዲሁም ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው እየተከታተላችሁት ቻናሉን አበረታቱት እላለሁ። ሀብል ድራማ ክፍል 3 እንግዲህ የወይዘሮ የመነን ክፋት በጣም የሚገርም ነው። የመነንና የአቶ እስክንድር እህት ደግሞ የያዛቸው የየግላቸው ፍላጎት በእዝራ ላይ ነው። ያም እዝራ ደግሞ ያልገባው የጸዳለም ያመጣቻት ማህደርን እሱን ብላ እሷም ወንድሟን ሀብት ለመውረስ ስለፈለገች ነው። ወይዘሮ መነንንም ወደዛ ቤት የመጣችው አቶ እስክንድርን አግብታ ያችን ልጅ እዝራ እንዲያገባላትና እሷ ሀብቱን ለመውረስ እየፈለገች ስለሆነ ሁለቱ የተጣሉ በጣም ድንገት ደግሞ ከደረጃ ላይ የወረደችው ጸብም የፈለገችው የአቶ እስክንድር እህት ሀብል ቤቱን እየወለወለች ነበር እና ያቺ ግረድ ማህደር የት ሄዳ ነው አንቺ ቤቱን የምታጸጁ ስትላትም እኔ ውሃውን ወይንም በለቱን ላጽዳው ብዬ ነው ያለቻት። እና ለምንድን ነው ክብርሽን በዚህ ልክ ዝቅ የምታደርገው አለቻት። ምክንያቱም እዝራ እንዲያገባላት የእዝራ ሚስት ስለሆነች እና እሱ እንዲያገባላትም ከእሱ ጋር እንድትሆን ስለፈለገች ራሽን ለምን ዝቅ ታደርጊያለሽ ብላ ነግራታለች። ደረጃዋን ትወቅ፣ እንደዚህ ነው ዝቅ ማለት እያለች ነው እንግዲህ ጸዳለም እየተናገረች ያለችው። እና ለምን እንደዚህ ያለሽ በማለትም ስትል ለቃቅመሽ ያመጣሻት ልጅ ስትላትም ያቺ ወይዘሮ መነን እሷም አንቃታለች። ሁለቱ ሲተናነቁ አቶ እስክንድር ገብቶ የተፈጠረው ነገር በጣም ግራ ጋብቶታል። ያምን ደግሞ እውነቱን ምንም እንደማደብቀኝ ካንተ ማወቅ ፈልጋለሁ ብሎ የገዛ ልጁን ጠይቆታል። ያም የገዛ ልጁ እንግዲህ የመለሰለት ምላሽም ለራሱም እንደጨነቀው ያለበትም ሁኔታ በሁለቱም እንግዲህ በማህደርም እንደገና ደግሞ በሀብልም ነው። ሀብል እንግዲህ አቶ እስክንድር
እፈልግሻለሁ ብሎ እነሱ ከተረጋጉ ወይም ከተቀመጡ በኋላ እሷን ለማናገር ስለፈለገ እውነቱን እነግረዋለሁኝ ብላ ለእናቷ ለመነን ተናግራለች። እንደዛ ካደረግሽ ነገሮች ሁሉ ይበላሹና እንሟከራለን ብላ በገዛ ልጇ ዝታባታለች። እዝራም ደግሞ ወደ አባቱ ክላስ ሄዶ ከአባቱ የሰማው ነገር እንግዲህ የሁለቱ የጸዳልና የመነን እንደዚህ የሁለቱን ነገር ምንድን ነው ብሎ ጠይቆት ነበረ። እፈልገኝ ነበር ጋሼ ብላ በጥሩ ትህትና እንግዲህ ሀብልም ገብታ ለማናገር ሞክራ ነበረ። ያም እንግዲህ ፍች እንደፈለገች ስትተነፍስ ለልጅ አንቺ የምትገቢው መልካምና ጥሩ ሴት ነሽ፣ አንቺ በሁለቱ መካከል የተፈጠረውን ነገር እንደማትደብቂኝ ተስፋ አድርጋለሁ፣ ለዚያ ነው አንቺን ስለማምንሽ የጠየኩሽ በማለት አቶ እስክንድር ልጅቷን ጠይቋታል ማለት ነው። ማህደርም በግድ ልታስኖሪኝ አልችልም፣ አትችም፣ እኔ ያለሁበት እዚህ ውስጥ መቃጠል አልፈልግም ብላ ለጸዳለ ነግራታለች። ጸዳለም እንግዲህ የራሷ ፍላጎት እስከሚመቻችላት ድረስ ነው ማህደር እዛ ቤት እንድትቀመጥ የፈለገችው። የእዝራም እህት ማህደር እንትን እንዳልሆነች ሰራተኛ እንዳልሆነች ጸዳለን እንዳመጣቻትና የራሷን ደግሞ ጥቅም ለማሳካት ስትል ሰራተኛ መስላ እንዳስመጣቻት ነው የእሷም የገመተችውና ከዚህ ቤት ፌስታልሽን ይዘሽ ውልቅ በይ በማለት ወይዘሮ መነንም ተናግራለች ማለት ነው። ስታንቃት የእዝራም እህት እንደዚህ የማድረግ መብት የለሽም እንዳትነኪያት ስትል አስጠንቀቃ ነግራታለች ማለት ነው። ቤተሰብ አቶ እስክንድርም እውነቱን ለማጣራት እንግዲህ ልጁን ሲያማክር የገዛ እህቱንም አይቷት ነበር። እሷም ተፈላጊ ስለሆነ የተቀመጭ ብሎ እውነቱን ለማጣራት ፈልጎ ነበረ። እንግዲህ ማንነት የመታችን ላይ ነው የተናገረች የነበረችው ለአቶ እስክንድር። ግን ወይዘሮ መነን ደግሞ ውዴ ከኔ የተለየ ስብሰባ ምንድን ነው እኔ በሌለሁበት ውይይት ብላ ነበረ። እሷም በመጨረሻ ስትመጣ እንግዲህ ልጇን ያመጣቻት ጥቅም ለመፈለግ ብላ ነው ብላ ለአቶ እስክንድር ስትናገርም ማህደር የቤት ሰራተኛ መስላም እያመጣቻት ደግሞ የወንድሟን ሀብትና ንብረት በራሷ ለማድረግ እንደፈለገች ለባለቤቷ ለአቶ እስክንድር ወይዘሮ መነን ነግረዋለች ማለት ነው። ቤተሰብና የሁለቱ ግብግብ በጣም ይገርም ነበረ። ያም ሀብቱ ሁሉም ደግሞ በልጁም ስለሆነ ልጅቷ የኔንም በአንተ ስም አደረግከው ወይም ስትል ያንቺ ማለት የኔ ማለት ያንቺ አይደለም ወይ ሲልም ደግሞ መልሶላታል ማለት ነው። ቤተሰብ እንግዲህ ሀብል ድራማ በጣም ደስ የሚል ነው። በዚህ ውስጥ የሁለቱ ተደባድበዋል። ማህደርም ታሳዝናለይ። እንደገና ደግሞ የሁለቱ ግብ ነው እነሱ እንደዚህ ሊያደርጋቸው የቻለውና ከዚህ ድራማ ላይ እንግዲህ በጣም ደስ የሚል ነው። ሀብል ታሸንፋለች። እውነት የምትታመንና ጥሩ ልጅ የተባለችው በአቶ እስክንድር የምትታመነዋ የማትዋሸዋ ሀብል ስለሆነች ሀብል አሸናፊ ትሆናለች ማለት ነው። ቤተሰብ ቀጣይ በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላም ቆዩልኝ። ለቻናሉ አዲስ ሆናችሁ ቤተሰብ የሆናችሁ እንዲሁም ቪዲዮ ላይክ እና ሼር በማድረግ እስከ መጨረሻው እየተከታተላችሁ ቻናሉን አበረታቱት። ላለው ቤተሰብ ባይ ባይ።